ሶስት ካፓሲተሮችን በፓራለል ብናገናኝና ፓወር ብንሰጣቸው ምን የሚፈጠር ይመስላችኋል? ከዚህ በፊት በነበረው ቪዲዮአችን ስለ ካፓሲተሮች ምንነት፣ ቻርጂንግ እና ዲስቻርጂንግ ታይም በግልጽ ለማየት ሞክረን ነበር። ቪዲዮንም ያዘጋጀውላችሁ ለጀማሪዎች ኤሌክትሮኒክስን በአማርኛ ከተሰኘው መጽሐፍ በወሰድኩት ሀሳብ ነበር። በነገራችን ላይ ሙሉ መጽሐፉን ማግኘት ለምትፈልጉ ባዮ ላይ ያስቀምጥኩላችሁ ሊንክ በመጫን ኮንታክት ልታደርጉኝ ትችላላችሁ፣ ወይም ኮሜንት ላይ ፒዲኤፍ ብላችሁ ጻፉልኝ። ወደ ዛሬው ቪዲዮአችን ስናልፍ እንደሚታወቀው ካፓሲተሮች ቻርጂንግ እና ዲስቻርጂንግ ታይማቸው በጣም ፈጣን ነው። የባለፈውን ቪዲዮ ካላያችሁት ሄዳችሁ ብታዩት እንዲህ የሆነበትን ምክንያትና ያለውን ጠቀሜታ በደንብ ትረዱበታላችሁ። እንድታውቁት ያህል ግን ዋና ስራቸው አላስፈላጊ ሲግናሎችን ፊልተር ማድረግ፣ የኤሌክትሪክ ፓወርን በፍጥነት ቻርጅ አድርጎ መያዝና በአስፈላጊው ሰዓት ዲስቻርጅ በማድረግ በሰርኪት ውስጥ ቀላል የማይባል ጠቀሜታ አላቸው። ስለዚህ ካፓሲተሮችን በዚህ መልኩ በፓራለል ማገናኘት የሚኖራቸውን የዲስቻርጂንግ ታይም ለማዘግየት ያግዘናል። ምክንያቱም በግልጽ 35 ላይ እንደምናነባው በፓራለል ያሉ ካፓሲተሮች ልክ እንደ አንድ ትልቅ ካፓሲተር ማለት ናቸው። በቀላሉ ሳስረዳችሁ 1000 ማይክሮፋራድ ካፓሲተር አስፈልጎ ያሉን ግን ከዛ በታች ቢሆን ወይም 500 ማይክሮፋራድ ቢሆን ያለን በቀላሉ ሁለት 500 ማይክሮፋራድ ካፓሲተሮችን በፓራለል አድርገን መጠቀም እንችላለን። በእርግጥ የኮንሴፕት ተግባር ላይ የተለየ ውጤት የለውም ይባላል። ለማንኛውም ግን ቀለል ባለ ሰርኪዩት ለማረጋገጥ እንሞክር። እሺ እንዳያችሁት ካፓሲተሮቹን ቻርጅ አድርጌ ጨርሻለሁ። ስለዚህ ኤልኢዲዋን ለምን ያህል ሰከንድ ማብራት እንደሚችሉ እኔ እሺ እንዳያችሁት ማክሲመም 2 ሰከንድ ነው ሊቆይ ይችላል። ምናልባት ቻርጅ አንሷቸው ሊሆን ስለሚችል አንድ የመጨረሻ ቻርጅ አድርገን እናየዋለን። ካልሆነም እንደተባለው ኮንሴፕቱ በተግባር ላይሰራ ይችላል ማለት ነው። ኦኬ እንዳያችሁት በሚገባ ቻርጅ አድርገናል። ከሙከራው በፊት ግን ካፓሲተሮቹ የያዙትን ቮልቴጅ እንለካ። ስለዚህ እንደምታዩት 10 ቮልት አውትፑት አለን። በሚያሳዝን ሁኔታ እንዳያችሁት አሁንም ውጤቱ ተመሳሳይ ሆኗል። በመጨረሻም ግን ምን ወሰንክ ካላችሁኝ እንደተባለው ካፓሲተሮችን በፓራለል ማገናኘት የዲስቻርጅ ታይሚንጋቸውን ለማዘግየት አያገለግልም ብዬ ለመወሰን በተቃረብኩበት ሰዓት ላይ ኤሌክትሮኒክስ መጽሐፉን በማነብበት ወቅት ቀልቤን የሳበው ምዕራፍ ነበር። እሱም ሬዚስተር ነው። በዚህ ምዕራፍ ውስጥ ስለ ሬዚስተር ጥቅምና ስራ ብዙ ተብሏል። ሙሉ መጽሐፉን ገዝታችሁ ብታነቡት የዚህን አይነት ችግሮች በቀላሉ ሶልቭ ለማድረግና በኤሌክትሮኒክስ ስራ ውስጥም አዳዲስ ነገሮችን ለመፍጠር ያግዛችኋል። በመሆኑም ለዚህ ሰርኪዩት የሚያስፈልገን ስፔሲፊክ ሬዚስታንስ 10 ኪሎ ኦም ስለሆነ በምታዩት መልኩ ከስዊቹ በኋላ ወይንም ከኤልኢዲው በፊት እናስገባዋለን። በመጨረሻም እንደምታዩት ውጤቱ ከመጀመሪያው በጣም የተሻለ ሆኗል። ስለዚህ የመጨረሻው ውሳኔያችንም የሚሆነው የካፓሲተሮችን ዲስቻርጂንግ ታይም ለማዘግየት ከፈለገ ፓራለል ኮኔክሽን መጠቀም ትክክለኛው መፍትሄ ነው።